እውነቴን ነው። ገርዴ አቡቹ ለማንም አትናገርም? የሆነ ሚስጥር ልንገርህ። አልናገርም። ማርያምን በል። ማርያምን ሂደህ እዛ። እኔ ሚስጥራችንን ለሰው ተናግሬ ያውቃለሁ? እሱማ ተናግረህ አታውቅም። ይሄ ግን ሚስጥር አይደለም። እና ምንድን ነው? ሚስጥር ነው። ምን መሰለህ አቡቹ፣ አፍራህን ያት ይለኛል። ማታ ማታ ትዝ ትለኛለች። አርብ ሲመጣ በጣም ነው የሚጨንቀኝ። ቅዳሜ ሰፈሯ ሄዳለሁ ግን አላያትም። ቅዳሜና እሑድ ግን የት ነው የምትቀመጠው? የሆነ ሌላ ዓለም የምትኖር ነው የሚመስለኝ። ሰፈሯን ማየት ደስ ይለኛል። ቅዳሜ ከና አፍራፍ ቤት ፊት ለፊት ካለው ካራምቡላ ከሚጫወቱበት ቤት ገብቼ በሩቅ ቤታቸውን አየዋለሁ። ግን አትወጣም። አባቷ ቀስ እያሉ እየተራመዱ በር ላይ ሆኖ ይንጎራደዳሉ። አባቷን ሳያቸው ዘመዴ ይመስሉኛል። አፍራ ግን ትናፍቀኛለች። እስከ ማታ እዛው ቁሜ እጠብቃታለሁ። ቁርስም ምሳም አልበላም። እሑድ ካራምቡላ ቤቱ ስለሚዘጋ የምቆምበት ግራ ይገባኛል። ድንገት ብትወጣ እና ብታየኝስ ብዬ እፈራለሁ። ዝም ብዬ በየመንገዱ እመላለሳለሁ። አፍራህን ግን አላያትም። ትናፍቀኛለች። ሲናገር ድምፁ በፍርሃትና ጭንቀት ይርገበገባል። ፍቅር ይዞ እንዳይሆን። ፍቅር አይደለም እባክህ። እና ምንድን ነው? እኔ እንጃ። ፍቅር ነው መሰለኝ። በቃ ከዛም ቀን ጀምሮ ወሬው ሁሉ አፍራህ ሆነች። አቡቹ ቅድም ማት ስንማር አፍራህ ያንን ከባድ ጥያቄ ስትመልሰው አልገረመህም ይለኛል። አልመለሰችውም እኮ ተሳስታለች። እባክህ ቲቸር ራሳቸው ናቸው የተሳሳቱት ይለኛል ኮስተር ብሎ። አፍራህ የማትስ ሊቅ፣ አፍራህ የውበት ጥግ። የውበቱ እንኳ እውነት ነው። አፍራህ ስታድግ ሳይንቲስት እንደምትሆን ሁሉ አላሚን ተነበይልኛል። ወይኔ ፍቅር! በተደጋጋሚ ስለ አፍራህ ከመስማቴ ብዛት አፍራህን እኔም ራሴ ላፈቅራት ምንም አልቀረኝም። እውነቱን ለመናገር የዛን ጊዜ ክላስ ውስጥ ከነበርነው 30 ምናምን ወንዶች 10 ምናምኑ በአፍራህ ፍቅር የተለከፈ ነበረ። ሂሳብ አስተማሪያችን ሳይቀሩ። መቼስ ሂሳብ አስተማሪያችን እያካፈሉ እየደመሩ እየቀነሱ እያባዙ አፍራህን ሳያስቧት አይቀሩም። አንዳንዴ ቡዝዝ ብለው መላጣቸው ላይ ላብ ፍጭ ፍጭ እያለ ሲመለከቷት ያሳዝነው ነበረ። ወይኔ ምን ነው ወይኔ! ያችን አመዳም አግብቼ 5 ልጅ ባልወለድኩ ኖሮ እንጃሉ። በሚስታቸው የሚቆጩ ነው የሚመስለኝ። እኔና አላሚን ወደ ቤት ስንሄድ አፍራህና ጓደኞቿን ከሩቅ በቀስታ ተከተለን ነው። አንድ ቀን ታዲያ አፍራህ ማስቲካ ገዝታ፣ ባናና ማስቲካ ነው፣ ልጣጩን ጥላው ወደ ጓደኞቿ ተቀላቀለች። እኛ የማስቲካውን ልጣጭ የጣለችበት ቦታ ስንደርስ አላሚን ተስገብግቦ ቢጫውን የማስቲካ መሸፈኛ ወረቀት አነሳው። የሆነ ከባድ ቅርስ ወድቆ ያገኘ ነበር የሚመስለው። ለራሴ ማመን እስከሚያቅተኝ ለ2 ዓመት አካባቢ የማስቲካውን ልጣጭ በክብር በታላቅ ክብር አስቀምጦት ነበረ። ለእርሱ ብቻ በሚታይ ስውር ቀለም የአፍራህ ምስል የታተመበት እስኪመስለኝ። ጉድ እኮ ነው። ሲሰቃይ ክረምት ገባ። አፍራህን ለ2 ወራት መለየት ለአላሚን የቁም ሞት ነበረ። ሱስ ሆናበታለች። አፍራህ ዓለሙን ሁላ ጨላልማ በነፍሱ ሰማይ ብቻዋን የደመቀች ኮከብ ነበረች። ቢሆንም እንደለመደው በዝናብ ሳይቀር ከረምቦላ ቤት እየሄደ እዛው ቆሞ አፍራህን ስትወጣ ለማየት ይጣጣር ነበረ። ለ15 ቀናት ጠብቆ አላያትም። ሊያብዱ ደረሰ። ታዲያ በመሃሉ በጣም የምንወዳቸው ሼህ ያሲን የሚባሉ ሰውዬ መንገድ ላይ ያገኙኝ።
የአላሚን ቁርአን አስቀሪ ናቸው። አላሚንን ምክር ልትለግስልኝ ፈልጌ ነበረ ልጅ። እሺ ሼህ። አንዳንድ ጊዜ ከቁርአን ቤትም ይቀራል፣ ሁለተኛም ደግሞ ቁማር ቤት አየ ነው ይላሉ። ይህና አጉል ባህሪውን እንድተውና እንዲስተካከል ብታደርግልኝ ጓደኛ ስለሆነ እንድትመክረው ብዬ ነበረ። አደራህን ልጅ ምከረው፣ ወደ ሃይማኖቱ ይመለስ። ጥሩ ልጅ የነበረውን አሁን ተበላሽቶብኛል፣ እባክህ ምከርልኝ። አደራ አደራ ብለው ነገሩኝ። ለአላሚን አዘንኩ። ማን ያውቃል የልጁን ጉዳት። የዋልንበት ቦታ ሁሉ ያለን እየመሰላቸው ስንቶች ባልዋልንበት ፈረጁን። አላሚን አንድ ቀን እየተጣደፈ ቤት መጣ። ከመቸኮሉ ብዛት ድመታችንን በሩ ስር ማች ጅራቷን ረግጦ ከአቅሟ በላይ አስጨዋት። የእነ አፍራ ቤት ልካ እኔ በምቆምበት በኩል አይደለም፣ በኋላ በኩል ነው። በዘይት ቤቱ ጋር በዛ በኩል ነው የምትወጣው። ተሸውጄ ዛሬ በአጋጣሚ በዛ ሲሄድ ከእናቷ ጋር ሁና ፊት ለፊት በቃ እንደዛና እንደዚህ ሆነን ግጥምጥም ምን ያህል ነው ወላሂ። አውዙ ቢላሂ ልሮጥ ነበር። እንደዚህ ሁኜ እኮ ነው ያየችኝ። ደብራለሁ እንዴ አለኝ። ሁለት እጆቹን ግራና ቀኝ እንደ ክንፍ ዘርግቶ አንዴ እኔን አንዴ ራሱን ቁልቁል እየተመለከተ አሳዘነኝ። የምር አሳዘነኝ። የአፍራህን ቅንጡ አለባበስና የአላሚንን የተንሻፈፈ ሸራ ጫማ፣ ያረጀችና የወየበች ቪ ቅርጽ ቲሸርት በውስጤ እያሰብኩ አይገርምም? ከእናቷ ጋር ሁና በቃ እንደዚህና እንደዛ ተገጣጠም። ወላሂ አምሮባታል። አቦቹ ብታያት ያቺ የምታውቃት አፍራ አይደለችም። በቃ እዚህና እዛ ሆነን እኮ ነው የተያየ ነው። እጆቹ ይንቀጠቀጣሉ። አይኖቹ የደስታ፣ የሐዘን፣ የሀፍረት፣ የምኞት ብርሃን ይረጫሉ። ፊቱ ላይ ደስታ እንዳረበበበት ልሸኘው ወጣው። ልንለያይ ስንል አቦቹ አቤት። ምን ሆነ? 2 ብር አለህ እንዴ? አላሚን እንኳን ደፍሮ ብር መጠየቅ የዋሰውን ደብተሩን እንኳን መልሱልኝ ለማለት የሚፈራ ልጅ ነበር። ብር ስላልያዝኩ ወደ ቤት ተመልሰን ከእናቴ ተቀብዬ ሰጠሁት። ደስ ብሎት ሄደ። ቆይቼ ስሰማ በአዲስ